አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትዳር የዘገየብሽ እህቴ አድምጪኝ ይላል የዛሬው ቪዲዮ። መቼ ነው የምታገቢው? ከአንቺ ያነሱ አገቡ፣ ምን እየጠበቅሽ ነው? ይላሉ ሰዎች። እነዚህ ቃላት አንዳንድ ጊዜ ልብን ይጎዳሉ። ሰው ራሱን መጠየቅ ይጀምራል። ምናልባት ችግሩ እኔ ነኝ ብሎ ያስባል። ነገር ግን ውድ እህቴ እሴትሽ መኖርሽ በትዳር መኖር ወይም ባለመኖር አይለካም። አላህ ዘንድ ክብር የሚገኘው በተቅዋ ነው፣ በጋብቻ ሁኔታ ብቻ አይደለም። አላህ ለእያንዳንዱ ነገር ለእያንዳንዱ ሰውም ጊዜ ወስኗል። አንዳንዶች በለጋ እድሜ ያገባሉ፣ ሌሎች ደግሞ ቆይተው ያገባሉ። ይህ ማለት አንዱ የተወደደ ሌላው የተጠላ ማለት አይደለም። በመጠበቅሽ ጊዜ እምነትሽን ጠንክሪ፣ ሶላትሽን ጠብቂ፣ ዱዓሽን አብዢ፣ ቁርአንን አንብቢ፣ እውቀትን አሳድጊ፣ ቤተሰቦችሽን ዘመዶችሽን በመልካም ስራ አገልግይ። ትዳር ትልቅ ኒዕማ ነው፣ ግን ለሁሉም በአንድ ጊዜ አይመጣም። ስለዚህ ራስሽን ከሌሎች ጋር በማነጻጸር አትጨነቂ። የሰው ጉዞ ከሌላው የተለየ ነው። ወላጆች፣ ዘመዶችና ጓደኞች ጥሩ ነገር ለማለት ቢፈልጉም የሚጎዱ ቃላት ሊኖሩ ይችላሉ። እኛ ግን ልባችንን በአላህ እናረጋጋ። ውድ እህቴ፣ ዛሬ የምታልፊው ዘመን የመማር የማደግ እና ወደ አላህ የመቅረብ እድል ሊሆን ይችላል። ይህን ጊዜ በተስፋና በትዕግስት ተጠቀሚበት። ከሁሉም በላይ በዱዓሽ ጠንካራ ሁኚ፣ በድንሽም ጠንክሪ። አላህ ዱዓን ይሰማል። አንዳንድ ጊዜ መልሱ ወዲያውኑ ይመጣል፣ አንዳንድ ጊዜ ደግሞ በተሻለ ጊዜ ይመጣል። የአላህ ጥበብ ከኛ እውቀት ይበልጣል። ስለዚህ በትዕግስት በሶብር ጠብቂ። እናም ሌላ የምልሽ ምንድነው፣ አንድ ነገር ማስታወስሽ፣ አላህ ላንቺ የጻፈውን ማንም ሊከለክለው አይችልም። አላህ ያልጻፈውንም ማንም ሊያመጣልሽ አይችልም። ይህን ስታስታውሺ ልብሽ ይረጋጋል። አንዳንድ ሰዎች ሲያገቡ በማየት ልብሽ ሊከብድ ይችላል። ይህ የተፈጥሮ ስሜት ነው። ግን የሌላ ሰውን ህይወት ብቻ አትመልከቺ። ሁሉም ሰው የራሱ ፈተና አለው። ከውጭ የሚታየው ደስታ ሁልጊዜ ሙሉ ታሪኩን አያሳይም። ስለዚህ ራስሽን ከሌሎች ጋር አታወዳድሪ። ይልቁንም ዛሬ ከትላንት የተሻለች ጥሩ ሙስሊም ለመሆን ጣሪ። በመጠበቅሽ ጊዜ ራስሽን አትዘንጊ። እውቀት ቅሰሚ፣ ጤንነትሽን ጠብቂ፣ የዲን ትምህርትሽ ላይ በርቺ፣ መልካም ባህርሽን አሳድጊ። እነዚህ ነገሮች ለትዳርም ሆነ ለህይወትሽ በሙሉ ይጠቅሙሻል። እናም ደግሞ እንዳልኩሽ በዱዓ በርቺ። በተደጋጋሚ አላህን ጠይቂ። ጌታዬ ሆይ ለኔ የሚበጀውን ወስንልኝ፣ ልቤን ባንተ አረጋጋ፣ ሷሊህ ባል ስጠኝ ብለሽ በዱዓ በርቺ። ውድ እህቴ፣ ትዳር ግብ ነው፣ ግን የህይወት ብቸኛ ዓላማ አይደለም። የመጀመሪያ ዓላማችን አላህን ማምለክና የእርሱን ውዴታ መፈለግ ነው። ይህን ስናስቀድም ሌሎች ነገሮችን ባላህ ፍቃድ በተገቢው ጊዜ ይመጣሉ። አላህ ልብሽን በሰላምና በተስፋ ይሙላልሽ። እናም ሌላ የማስታውስሽ ምንድነው፣ በትዳር ለመቸኮል ስትይ ሰውን በደንብ ሳታውቂ ውሳኔ አትወስኝ። አንዳንድ ጊዜ እድሜ እየሄደ ነው የሚል ጭንቀት ሰውን ወደሚጎዳ ውሳኔ ሊወስደው ይችላል። መልካም ትዳር በፍጥነት ከተደረገ ውሳኔ ይልቅ በጥንቃቄና በአላህ መመራት የሚመጣ ነው። ስለዚህ ዱዓ አድርጊ፣ ምክር ጠይቂና በጥበብ ውሳኔ ውሰጂ። አንዳንድ ሰዎች አንቺ ለምን አላገባሽም ብለው ሊጠይቁሽ ይችላሉ። እነዚህ ቃላት ልብሽን እንዲሰብሩ አትፍቀጂ። የሰዎች ንግግር ይቀየራል፣ የአላህ ቃል ግን አይቀየርም። ዛሬ ትዳር ባይኖርሽም አላህን ማመስገን የምትችይባቸው ብዙ ኒዕማዎች አሉ። እስልምና፣ ጤናሽ፣ ኢማን፣ ቤተሰቦችሽ፣ ጓደኞችሽ፣ የመማር እድልሽና የመልካም ስራ በር። እነዚህ ማስታወስ ልብሽን ያረጋጋል። እህቴ፣ አላህ ከአንቺ የሚፈልገው ትዕግስትን፣ ተወካይነትንና መልካም ስራን፣ የሚበጅሽን በሚበጀው ጊዜ ያመጣል። ስለዚህ ዛሬ ፈገግ በይ፣ በአላህ ተስፋ አድርጊ፣ ዱዓሽን ቀጥይና ራስሽን አክብሪ። በስተመጨረሻ አንድ የማስታወስሽ ነገር ምንድነው፣ ዛሬ አንድ ቃል ልብሽ ውስጥ አስቀምጪ። የአላህ መዘግየት መከልከል አይደለም በይ። አዎ
ይህንን በልብሽ ውስጥ አስቀምጪ። ሲዘገይ እየከለከለሽ አይደለም፣ ነገር ግን ለአንቺ ተገቢውን ሰውና ተገቢውን ሰዓት ብቻ እየጠበቀልሽ ነው። አንዳንድ ጊዜ የምንፈልገውን ነገር ወዲያውኑ አናገኝም። ይህ ማለት አላህ ረስቶናል ማለት አይደለም። ምናልባት እንዳልኩሽ የተሻለ ጊዜ እያዘጋጀልን ይሆናል፣ ወይም ከማናውቀው ጉዳት እየጠበቀን ይሆናል። አብዛኛውን ጊዜ እኛ ሰዎች የምንመኘው ከጥቅሙ ይልቅ ጉዳቱ የሚያመዝን ነው። አላህ ደግሞ የቅርቡንም የሚያውቀው ጌታ ለእኛ የሚበጀውን በሚበጀው ጊዜ እስከሚያመጣ ትዕግስት እናድርግ። ስለዚህ ተስፋ አትቁረጪ። ዛሬ ልብሽ ቢሰበር ለአላህ ንገሪው። ዛሬ ብቸኝነት ቢሰማሽ ወደ አላህ ቅረቢ። ዛሬ እንባሽ ቢፈስ አላህ እንባሽን ያያል። ምናልባት ይህን ቪዲዮ በምትመለከቺ ጊዜ ልብሽ በጣም በደከመበት ቀን ሊሆን ይችላል። አንድ ነገር መኝ፣ ከአላህ ጋር ያለ ሰው ብቻውን አይደለም። ራስሽን አክብሪ፣ ዱዓሽ ላይ ጠንክሪ፣ ልብሽን ከሚጎዱ ግንኙነቶች ሁሉ ራቂ፣ ለአላህ የሚያስደስት ህይወት ኑሪ እና አስታውሺ፣ የአላህ ውሳኔ ሁልጊዜ ከኛ ምርጫ ይበልጣል። እናም እነዚህን አጭር ምክሮች እንግዲህ ተግባራዊ ለማድረግ ሞክሪ። በስተመጨረሻም ለሁሉም ላላገቡት ወንድሞች አላህ ሷሊሁን ትዳር ይወፍቃችሁ። ወሰላሙ አለይኩም። ቪዲዮን ከወደዳችሁት ላይክ በማድረግ ማበረታቻውን አሳዩ። እንዲሁም እንደዚህ አይነት ቪዲዮዎችን ለማግኘት ሰብስክራይብ በማድረግ የቻናላችን ተከታታይ እንድትሆኑ በአክብሮት እንጠይቃለን።